በዚህ ቪዲዮ የምናየው የቃላት ምስረታ ነው። በሀ በነ እና በኘ ሀ ብዙሃን ውሃ የሚባለውን ነው። ሀ የመጀመሪያው ኤችኢ ነው። ሀ ተብሎ በአማርኛ ስለሚነገር ነው ኤችኤ ብዬ ጻፍኩላችሁ ማለት ነው። ለምሳሌ ሀረግ የሚለው ቃል ይመሰረታል። ሀረግ ኤችኤ አርኢ ጂ ይሆናል ማለት ነው። ሁለተኛው ሁ ነው። ሁ ሲጻፍ ኤች ዩ ነው የሚወስደው። ኤች ዩ ከጻፍ በኋላ በሁ የሚመሰረተው ቃል ደግሞ ሁካ ኤች ዩ ኬኤ ይሆናል ማለት ነው። ሁካ። እሺ የሚቀጥለው ሶስተኛ ሂ ነው። ሂ የሀ ሶስተኛ ማለት ነው። ሂ እሺ ኤች አይ ነው እንግሊዘኛው ነው የሚወክለው። በዚህኛው ፊደል ወይም ደግሞ በሶስተኛ የሚመሰረተው ደግሞ ለምሳሌ ሂሩት ኤች አይ አር ዩ ቲ ይሆናል ማለት ነው። ሂሩት ሲጻፍ። አራተኛው ሀ ነው። ሀ ኤች ኤ ይሆናል ማለት ነው። ይሄን ኤች ኤ በዚህ ፊደል የሚመሰረተው ቃል ኃይሌ ኤች ኤ ዋይ ኤል አይ ኢ ይሆናል ማለት ነው። ኃይሌ ስንጽፈው ኃይሌ። የሚቀጥለው አምስተኛው ሄ ነው። ሄ ደግሞ ምንድነው በእንግሊዘኛ የሚወስደው ኤች አይ ኢ ነው። ኤች አይ ኢ አይ ኢ ያው ለአምስተኞች ሁሉ አንድ አይነት ስለሆነ ማለት ነው። ሄራን ምንድነው ቃሉ ሄራን ሲጻፍ ኤች አይ ኢ ራ ስለሆነ አር ኤ ኤን ይሆናል ማለት ነው። ሄራን። የሚቀጥለው ህ ነው። ስድስተኛ ህ ደግሞ ኤች ብቻ ነው የሚሆነው ምክንያቱም ስድስተኞች ምን የላቸውም አናባቢ የላቸውም ማለት ነው። ኤች ብቻ። ህብረት ሲጻፍ ኤች ቢ አር ኢ ቲ ይሆናል ማለት ነው። ህብረት ምን ይህንን ሲጻፍ ማለት ነው። ህብረት የሚባለውን ሲጻፍ እንግሊዘኛው መጨረሻው የሀ ሆ ነው። ኤች ኦ ይሆናል በእንግሊዘኛው። ለምሳሌ ዝሆን መሃል ላይ ሆ አስገብተናልና ዜድ ኤች ኦ ኤን ይሆናል ማለት ነው ዝሆንን ስንጽፍ። እሺ ሀ የመጀመሪያው ሁ ሁለተኛው ሶስተኛው ሂ ነው ኤች አይ ይወስዳል። አራተኛው ሀ ነው ኤች ኤ ይወስዳል። አምስተኛው ሄ ነው ኤች አይ ኢ ነው። ስድስተኛ ህ ነው ኤች ብቻውን ነው። ሰባተኛው ሆ ነው ኤች ኦ ይሆናል ማለት ነው። ኤች ኦ እንላለን። ሀረግ ሁክ ሂሩት ኃይሌ የሚሉትን ቃላት እንመሰረታለን ማለት ነው። የሚቀጥለው ነ ነው የምናገኘው ከሀ ከብዙሃን ውሃ ቀጥሎ ነ ነው የምናገኘው። ነ ኤን ኢ ነው በእንግሊዘኛ ሲወከል። በነ የመጀመሪያው የሚመሰረተው ቃል ደግሞ ነብር ለምሳሌ ኤን ኢ ቢ አር ይሆናል ማለት ነው። ነብር ሲጻፍ። የሚቀጥለው ኑ ነው። ሁለተኛ ኤን ዩ ይሆናል። የነ ሁለተኛ በእንግሊዘኛ ሲጻፍ ኤን ዩ ይሆናል። በኑ የሚመሰረተው ቃል ኑቴላ ኤን ዩ ቲ አይ ኢ ኤል ኤ ይሆናል ማለት ነው። ኑቴላ ሲጻፍ። ሶስተኛ ኒ ነው። በኒ ደግሞ የሚወስደው የእንግሊዘኛ ኤን አይ ነው። አይ ለሁሉም ምንድናት የጋራቸው ናት ለሁሉም ፊደላት ማለት ነው። ለምሳሌ በዚህ የሚመሰረተው ኒዶ ኤን አይ ዲ ኦ ይሆናል ማለት ነው። ኒዶ። ከኒ በኋላ የምናገኘው ና ነው። አራተኛ ና እንዴት ነው የሚጻፈው? ኤን ኤ ነው እንግሊዘኛው ነው የሚወክለው። በና የሚመሰረተው ቃል ደግሞ ማለት ነው ብዙ አሉ። ና ማለት እንችላለን። ና ወደዚህ ኤን ኤ ይሆናል። ና በአንድ ፊደል ምን ቃል አረፍተ ነገር የሆነውን ማለት ነው። ኔ አምስተኛው ኔ ነው። ኤን አይ ኢ ነው የሚወክለው እንግሊዘኛውን። በኔ የሚመሰረተው ቃል ደግሞ እኔ ሲጻፍ ምንድነው አይ ኤን አይ ኢ ወይም ደግሞ ኢ ኤን ኢ አይ ኢ ይሆናል ማለት ነው። ስድስተኛው ን ነው። ኤን ብቻ ይሆናል ማለት ነው ምክንያቱም አናባቢ የላቸውም ስድስተኞች። ለምሳሌ ንጉስ ሲጻፍ ኤን ጂ ዩ ኤስ ይሆናል ማለት ነው። ንጉስ። የሚቀጥለው ኖ ነው። ሰባተኛ ኖ ኤን ኦ ነው የሚወስደው። ኤን ኦ ኖ ስንል እሺ በኖ የሚመሰረተው ቃል ለምሳሌ ኖራ ኤን ኦ አር ኤ ይሆናል በእንግሊዘኛው ሲጻፍ ደግሞ ኖራ የሚለውን ማለት ነው። እነዚህ ቃላት ፊደላት በመጠቀም እነዚህ ቃላቶችን መስርተናል። እናንተም ሌሎች ቃላቶች መመሰረት ትችላላችሁ ማለት ነው።
ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ይባላሉ። ከዚህ በፊትም የሰራኋቸው ቪዲዮዎች ስላሉ እነሱን ሄዳችሁ ማየት ትችላላችሁ። ከዚህ ቀጥሎ የምናገኘው ኘ ነው። ኘ ደግሞ ነ የሚመስለው ነው። ከላይ ላይ አግድም መስመር መጨመር ብቻ ነው። ኘ ኤንዋይኢ ወይም ደግሞ ኤንጂኢ ይሆናል። ጂ ትሆናለች ኤን ቀጥላ ማለት ነው። ዋኘ፣ ዋና፣ ዋኘ። ዋ ደብሊው ኤ ኤንዋይኢ ወይም ደግሞ ኤንጂኢ ይሆናል ማለት ነው። ኙ ነው ሁለተኛው። ኤንዋይ ዩ ወይም ደግሞ ኤን ጂ ዩ ይሆናል ማለት ነው። ተኙ፣ እነማን እነሱ ተኙ እንላለን ለብዙዎች ማለት ነው። ቲኢ ኤን ዋይ ዩ ይሆናል ማለት ነው። ወይም ደግሞ ጂ ዩ ይሆናል። ሶስተኛ ኤን ዋይ አይ ወይም ደግሞ ኤን ጂ አይ ይሆናል። ኤን ጂ አይ እናደርጋለን ማለት ነው። ቲኢ ኤን ዋይ ኢ ተኝ ይሆናል። ተኝ ለምሳሌ ለሴት ተኝ ስንል ቲኢ ኤን ዋይ ኢ እንላለን ማለት ነው። አራተኛ ኛ ነው። ኤን ጂ ኤ ወይም ደግሞ ኤን ዋይ ኤ እንላለን። ፊኛ ኤፍ አይ ኤን ዋይ ኤ ወይም ደግሞ ጂ ኤ እንላለን ማለት ነው። ፊኛ። እሺ አምስተኛው ኘ ነው። አምስተኛ ኘ፣ አንደኛና አምስተኛ አንድ አይነት ድምፅ አላቸው። ሲጻፍ ኤን ዋይ አይ ኢ ወይም ደግሞ ኤን ጂ አይ ኢ ይሆናል ማለት ነው። በኘ የሚመሰረተው ቃል ኘ። እሺ ይሄ ደግሞ ሲጻፍ ኤን ዋይ አይ ይሆናል ማለት ነው። ስድስተኛው ኝ ነው። ኝ ከሆነ ኤን ዋይ ወይም ደግሞ ኤን ጂ ብቻ ነው የሚሆነው። ሌላ አይኖረውም፣ አናባቢ አይኖረውም ማለት ነው። ለምሳሌ 9 ዜድ ኢ ቲኢ ኤን ዋይ ወይ ደግሞ ኤን ጂ ይሆናል ማለት ነው። 9 ብለን ስንጽፍ ይሄ በኮምፒውተር ያለው ስለተጻፈ ነው። እና በዚሁም ኮምፒውተሩ እንትን ያነብልናል። ሰባተኛው ኞ ነው። ኤን ዋይ ኦ ወይ ደግሞ ኤን ጂ ኦ ነው። ለምሳሌ ሰኞ መንደይ በእንግሊዘኛው ሰኞ ሰው ኤስ ኢ ኤን ዋይ ኦ ይሆናል ወይ ደግሞ ጂ ኦ ይሆናል ማለት ነው። መንደይ ሰኞ ማለት ነው። ሰኞ ሲጻፍ ኞ ስላለች ነው ሰኞ የሚለውን ያመጣ ነው ማለት ነው። እዚህ እንድትይዙልኝ የምፈልገው የኘ ፊደላት በመጀመሪያው መጥተው ቃል መመስረት በጣም አይችሉም ማለት ብዙም የላቸው ማለት ነው። በመሃል ላይ እየገቡ አናባቢ ናቸው የሚሆኑት። አሁን የምንቀጥለው የንባብ መልመጃ ሪዲንግ ፕራክቲስ የሚባለው ነው። የእነዚሁ ቃላት በመጠቀም በመደርደር የምናደርጋለን አረፍተ ነገር እንሰራለን። ለምሳሌ ሀረገ ወይን ሁካውን ሰበረችው። ሀረገ ወይን ሁካውን ሰበረችው እንላለን ማለት ነው። ሀረገ ወይን ሁካውን ሰበረችው። ሀረገ ወይን ሁካውን ሰበረችው። እዚህ የሀ ሁለት ፊደላት እናገኛለን። ሀ የመጀመሪያውና ሁ ሁለተኛውን እናገኛለን ማለት ነው። ሌላ በዚህ ፊደላት ሆኖ ሌሎችም እንጠቀማለን ማለት ነው። ለምሳሌ ሂሩት፣ ኃይሌ እና ማነው ሄራን፣ እሺ ህብረት፣ እሺ ይወዳሉ። ሂሩት፣ ኃይሌ እና ሄራን ህብረት ይወዳሉ። ሂ ሶስተኛ፣ ሀ አራተኛ፣ ሄ አምስተኛ፣ ህ ስድስተኛ፣ ከዛ መጨረሻ ላይ ሆሆ ብለናል። ሆሆ እንላለን አይደለ ስንል ይህን ሰባቱም የሀ ፊደላትን በመጠቀም አረፍተ ነገሮችን መስርተናል ማለት ነው። ሰባቱን የመጀመሪያ ሁለቱ ከላይ የተቀሩት ደግሞ አራቱ ከታች፣ ከዛ ሆሆ የሚለው ደግሞ ቃል እንደሚመሰርበት አሳየን ማለት ነው። ይህን እንደዚህ እያደረጋችሁ ነው ቃላትን መመሰረት የምትችሉት። ቃላቶቹ ከመሰረታችሁ በኋላ ደግሞ አረፍተ ነገሮችን መመሰረት ትችላላችሁ። ፊደል ለፊደል በማጋጠጥም ቃል ለቃል ደግሞ አረፍተ ነገር ማለት ነው። ሙሉ የተሟላ አረፍተ ነገር። ለምሳሌ በነ ደግሞ ነጋሽ ኑቴላ እና ኒዶ፣ ነጋሽ ኑቴላ እና ኒዶ ወተት ገዛ። ነጋሽ ምን ገዛ? ኑቴላ እና ኒዶ ወተትን ገዛ እንላለን ማለት ነው። ነጋሽ የሚባለው ሰው ኑቴላ እና ኒዶ ወተትን ገዛ ብለን እየተናገርን ነው ማለት ነው። ነጋሽ ኑቴላ እና ኒዶ ወተት ገዛ ያልነው ነ፣ ኑ እና ኒ ሶስቱም የነ ፊደላትን በመጠቀም አረፍተ ነገርን መስርተናል ማለት ነው።
ከዛ የምንቀጥለው ደግሞ ናቲ እሺ እኔ ንጉሴ እና ኖህ አብረን እሺ ሄድን ናቲ እኔ ንጉሴ እና ኖህ አብረን ሄድናል እና ኖህ አብረን ሄድን አማ ናቲ እኔ ንጉሴ እና ኖብ አብረን ሄድን። አምስቱን አራቱን እና ኔ ንና ኖ ተጠቅሞ አረፍተ ነገር ነው መስርተናል ማለት ነው። አሁን ደግሞ በኘ ለምሳሌ ተገኘ እና እሺ ሳሚ ተኙ ተገኘ እና ሳሚ ተኙ ተገኘ ኘ የምትለዋለች እና ሳሚ ተኙ ስንል ደግሞ ኙ የምትላለች ማለት ነው። የኘ ሁለቱም ምን አደረግን አመጣን ማለት ነው። ሁለቱን አመጣን ማለት ነው። አሁን የምቀጥለው ደግሞ አንቺም ተኚ ለሴት ነው። እሺ አንተም ተኛ ይሄም ለወንድ ነው። ኘኝ አትበሉ ይሄ ማለት አትጨቃጨቁ እኝኝ አትበሉ እያለን ነው ማለት ነው። አንቺም ተኛ አንተም ተኛ እኝኝ አትበሉ ብሎ እየተናገረ ለሴትም ለወንድም ተናግሮ ሶስቱም የኘ ፊደላትን ተጠቅሞ ምን አደረገ አረፍተ ነገራትን መሰረተ ማለት ነው። አረፍተ ነገሮችን ሲመሰረቱ ፍች ያላቸውን ቃላት በመደርደር ፍች ያለውን ምን አረፍተ ነገር እንመሰርታለን ማለት ነው። ሌላኛው ሰኞ እና ማክሰኞ እሺ ሰኞ እና ማክሰኞ ኞ አለ አይደለ ኞ ብለን ነበረ ቅድም ሰባተኛውን የኘ ሰባተኛውን ማለት ነው። ሰኞና ማክሰኞ እንዲህ አደርጋለሁ ሰኞና ማክሰኞ ይሄንን እሰራለሁ ምናምን ብለን እንላለን ማለት ነው። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።